ለመሞከር ነግሬሽ ነበርኩ። ቆንጆ ወንዶች ይማግጣሉ፣ ረጅም ወንዶች ይማግጣሉ፣ ሀብታም ወንዶች ይማግጣሉ። አራስ ቀያሚ ወንድ አታጭም እንዴ? ለማነጻጸር እንዲመችሽ ከፈለግሽ ደግሞ የቻምፒዮን ፎቶ ልክልሻለሁ። ተቤታቱ ጫናልኩሽም ከደግ ሰው ጋር ልታጣይ ገደል የገባሽ እኛ በእናንተ እድሜ እኮ እናቶቻችን ለዚህ ነው የቀነጨረ ትውልድ። ኧረ ዲያ ስሚኝ ኖ ፕሊዝ እኔ ስሚኝ እኔ ነኝ የምከፍለው። አካውንት ንገረኝ። ችግር የለም። 1735 ስንት መጣ? 3670 3670 ስማታ ታደሷል። አሰማትም እንዴ? ሴት አሰማማት ማለት ነው። ሴቶችን መስማት አለብን። ስማት አባዬ ምንድነው? አባዬ እዛ እታች ሰፈር ያለው ልጅ እያስቸገረኝ ነው። ምን ብሎ? እየተላከፈ ነው፣ ይሳደባል። የኔ ልጅ መሆንሽ አያውቅም እንዴ? እንዴት አባቱ ቢጠግብ ነው? ና ያሳይኛ። አይነ ስሙ አፈስባለሁ። ይሄ ነው ምን ነው? ምን ፈለግ? አንቺ ነሽ ጥፋተኛ፣ አንቺ ነሽ ጥፋተኛ። ተቤታቱ ጫናልኩሽም ከደግ ሰው ጋር ልታጣይ ገደል የገባሽ አስታጥቦ እንጂ ምን ይገትራል እንዴ? ለኔ ከሆነ እኔ በልቻለሁ። ከመንገድ ነው የመጣው ብላል። ምንድነው እንደዚህ ነው? በልቼ ነው የመጣሁት አልኩሽ እኮ እንዴ። ምን አንተ እንግዳ እንደዚህ የሚያደርግ ምንድነው? ከክንዴ ጋር ተገናኝተን በልቼ አሁን መለያየታችን እኮ ነው። አስታጥቦሽ እንዳልኩ ተው፣ እሱን አስታጥቦ። አንቺ ለራስሽ ሰው የለሽ የሚያግዝ። እኔ ቤት እንጀራ የለም አሉ እንዴ? የሚበላ ነገር የለም አሉ? ምን ነው አንተ ወጣኝ ነው ወዲህ። በቃ ከኔ ጋር መጣላት ነው። በልቼ ነው የመጣሁት። በቃ ያውልህ አስታጥቦ ታጠስ። በቃ ተናግሬያለሁ። የመጨረሻ አስታጥቦኝ ኮሽ አልፈልግም አላሉም እንዴ? ናስታጥቦኝ በቃ ችግር የለውም። የማይፈልጉ ከሆነ እኔ ይዤ እሄዳለሁ። ወጣኝ ነኝ። ትልልቅ ሰው ይዋሻል እንዴ ታዲያ? ምን ማለት ነው አንተ? በቃ የማይፈልጉ ከሆነ አልፈልግም ነው። የሚፈልጉ ከሆነ መታጠብ ነው ታዲያ እንዴ? ናስታጥቦኝ በቃ ና። አንተ እንጨት ነው ያጥከው? ምን አደረከው? ጎንበስ ብላ አስታጥቦ። ከዚህ በላይ ታዲያ እኔ ምን ላድርግ እንዴ? ለምንድን ነው ቆመ የምትታጠበው? እኔ ለቤቱ ክብር ነው ቆሜ የምታጠበው። ተይ አንቺ ቁጭ በል። በህግ አምላክ አልኩኝ። ቁጭ በል አልኩኝ። ተይ በቃ አንቺ እንዴ ቁጭ አይሆንም። ቆሜ ነው የምታጠበው አልኩኝ። ለምንድን ነው የምትቆመው? ለቤቱ ክብር። ተይ በቃ እንደው አንተ ጋር እንዲሁ መለማመጡ ነው የሚያስጠላኝ። እንዴ ሻወር ነው እንዴ የምታጠቡት እንዴ? አንተ እንደ እድሜው ምግብ ለመብላት ሻወር ነው የሚታጠቡት ታዲያ? እስከ ዛሬ ታግሼ የኖርኩት ይበቃኛል። እንደውም ገደል ግባ ከፈለክ። እንደውም አንድ ነገር ልንገርሽ፣ በቁንጅናሽ ልትወደጅ ትችያለሽ። የምትቀበለው ግን በአስተሳሰብሽ ነው። እሺ አንድ ነገር ልንገራችሁ፣ ሁለታችሁም በረንዳ ላይ ተቀምጦ ፀሐይ ያጠናገረው ችግኝ ነው የምትመስሉት። አንድ ነገር ደግሞ ልጨምርላችሁ፣ ይሄ ሀገር የተበላሸውና ትውልዱ የቀነጨረው ስልጣኔ በሚል ተልካሻ ምክንያት የእናቶቻችንን የአገራረፍ ስታይልና የአቀጣጥ ስታይል ይቅር የተባለ ጊዜ ነው። በቃ አበቃ። ሁለት አቧራ የጠጣ የካልሲ ኳስ የመሰላችሁ ፍጥረቶች፣ እኛ በእናንተ እድሜ እኮ እናቶቻችን እቺ መራቅ ሳትደርቅ ሱቅ ደርሰና ተብለን ተልከን ከትንሽዬ እንደው ካረፈድን የግድያ ሙከራ አለቀ። የቤት ስራ እንኳን ከተሰጠን ደቂቃ ፈጥነንና ቀድመን ከጨረሰን አገጭና መንጋጭላችንን ቀላቅለው የቤት ስራችንን ደግመን እንድንሰራ ነበር የሚያደርጉ። እንግዳ እንኳን ቤት መጥቶ ለእንግዳ የተከፈተ ለስላሳ ሁለት ጊዜ ከገላመጠን በአይን ቂጥ ግልምጫ ከዛ ቤት ነበር የሚያባሩ። ከስራ እንኳን ሲመጡ ውጪ ስንጫወት ካገኙ ቀለል ያለ እጅ በጆሮ ደረቴ ለግድግዳ አንተ ድረስልኝ የሚባሉ ለጤና ጠቃሚ የሆኑ ቅጣቶችን ነበር የሚቀጡ። ለነሱ ደግሞ መልስ ከመለስን
ቀለል ባለ አጠገባቸው ባገኙት በድስትም በመጥበሻ በጠረጴዛ ወርወር አድርገው ቀለል ያለ አካል ጉዳት ነበር የሚያደርሱበት። እሱ ነገር ሲቀር እኮ ነው ትውልዱ ብክን ያለው። እኔ እኮ ባለፈው ለታ ኢትዮጵስን ክበብ ድራፍት ተሰጠጣ ሳያት ምን ሆና ነው ብያለሁ። ለካ ለዚህ ነው የቀነጨረ ትውልድ። አረዲያ ነግሬሽ ነበር እኮ ቆንጆ ወንዶች ይማግጣሉ፣ ረጅም ወንዶች ይማግጣሉ፣ ሀብታም ወንዶች ይማግጣሉ፣ እንትናቸው ትልቅ የሆኑ ወንዶች ይማግጣሉ ብዬ ነግሬሽ ነበር። እኔ እሱን ፈርቻ አይደል እንዴ ከቻምፕ ጋር የሆንኩት? ኧረ አስቀያሚ እንዳታጭም እንዴ። ለማነጻጸር እንዲመችሽ ከፈለግሽ ደግሞ የቻምፕን ፎቶ ልክልሻለሁ። ንጽህናውን የማይጠብቅ ኦኬ፣ የሚሸት እሱማ ቻምፕ ብቻ ነበር እኔ ያዝኩት። አው ከማላም ነው። ቼክ ላድርግልሽ እስኪ። ሱሪን አልቀው። አይ አለ ማለት እንኳን ይከብዳል። በቃ ፎቶውን ልክልሻለሁ፣ ታይዋለሽ። ደግሞ ለአማራጭ ጎን ለጎን ሌላውን መያዝሽን እንዳትረሺ። ታዲያ ደስተኛ የሆንኩት በሱ ብቻ ይመስልሻል? በቃ እሺ፣ ቻው፣ መልካም እድል። የኔ ፍቅር ከማን ጋር ነው በስልክ ስታወሪ የነበረው? ከማዘር ጋር? ከፍቅረኛችሁ ጋር ወይም ደግሞ ከትዳር አጋራችሁ ጋር ሻወር መግባት ጭንቀትን የሚቀንስ ሲሆን በመካከላችሁ ያለውንም ፍቅር እጅግ ጠንካራና የማይሰበር እንደሚያደርገው አንድ ጥናት አመልክቷል። እና ፍቅር አይ ፍቅር እስቲ አስቡ፣ እኔ እናንተ በሳፋ ነው ሻወር የምንወስደው፣ እናሸንፋለን ነው። እዛ ውስጥ ገብተን የባሰ ጭንቀታችን ይጨምራል። ጸብ በጸብ ነው የሚሆነው እንጂ የምን ፍቅር ነው? የምን ጭንቀት መቀነስ? እንደ አይነቱ የሚሆነው ፍቅር ሌክዠሪ ህይወት ለሚኖሩት ከላይ ለሚፈስላቸው። ይልቅ አንተ ሌላ ካሉትምን እዚህ ባለ ነገር አሪፍ ለመሆን ሞክር። የወለናርበቱ ወለባሽ እኔ እንደዚህ ስጎርስ ብዙ ሰዎች ነው አይደል የሚገርማችሁና እኔ ምን ላንግሽ አፌ ያስገባል። ዝም ብሎ ያስገባል። ስልክ ሄሎ፣ ስልኩ ላውር ላይ ነው። ሚስቴ አጠገቤ ናት። ይሄ ስልኬ ማን እንደሆነ አላውቅም። ማን ልበል? ወይ ይቅርታ፣ ተሳስቼ ነው። በጣም ይቅርታ። እሺ፣ ችግር የለውም። እሺ፣ ተሳስቼ ነው አለች። ተሳስታ መጣ። ጥሬ ስጋ አምሮኛል፣ ብር የለኝም ደግሞ ያለው ይመስላል። እንዴት እንደምቀበለው እኔ ያውቃለሁ። አንተ ምን እየሆንክ ነው? ወልዴ ይባላለሁ። እንተዋወቅ። ለመተዋወቅ ካሽ አስቀምጡ። ካሽ ይሄን ጉድማ ማየት አለብኝ። ሰላም እባላለሁ። ወልዴ ይባላለሁ። እዚህ ሰፈር ነው የምትኖሪው? የት እንደምኖር ማወቅ ከፈለጉ ካሽ አስቀምጡ። ካሽ ታች ሰፈር ነው የምኖረው። አንተስ? እንዴ ታች ሰፈር ነው የምትኖሪው? እኔም እኮ እዛ ነኝ። ስልክሽን ስጭኛ ታዲያ። ስልክ ቁጥሬ መውሰድ ከፈለጉ በዛ ያለ ካሽ አስቀምጡ። ካሽ በዛ ያለ በቂን ይዣለሁ። አሁን ስልክሽን ስጭኝ። ምንድነው የተፈጠረው? ምንድነው ያደረገች? ብሬን ወሰደችው እኮ። በስታይልና በዘመናዊ መንገድ እኮ ነው የዘረፈች። በቃ ሄዳለች። አሁን ተው። አንድ ጎል ከፈለኩኝ እሷን ለጀለስ በእናትሽ አንቺ ልጅ ተፋችኝ። ይሄን ነገር በቃ ቤስት ፍሬንድ አይደለሽም። በቃ ፍቅረኛ ነሽ አይደለ? እንዴ ሴቱኝ እስቲ። እሺ ይቅርታ። በቃ ፈዋ ነገር ተፈውሽ እንዴ ማለቴ ምሳ ቤቢ። ኧረ እኔ ምንም ብር የለኝም እናቱ። ተይ። የባለፈውስ ሁለቴ ሽጬ በላ ነው። አንቺ እንደፈለግሽ ስትሆኝበት አንዴ እሱን ብር የከረምሽው ያለቃ ብር ያልቃል እኮ። ግን ሁለቱንም አይኖችን ትፈልጋቸዋለን አይደል? አንድ አይን ብትሆን አያስጠላብህም እኮ ያኔ አይደለ? ከዛ አንቺ ትበይዋለሽ አይደለ? አደበረ እንዴ? ኧረ በፍጹም። ኧረ በላሽ። This is the end. መጣ
ጋሺ ይቅርታ እንግዲህ ከመሸ እቺን ያዛታ። አሪፍ ነው። እሺ እሺ። አባይ አባይ እርሶ ዛሬ አባት መሆኑ ግባ ይዛት መጣውን ማለት ግባ። ትንሽ እኮ መጠጥ ጣጥተው ውጭ አለማደርስ እናትና አባት ቤት እኮ ነው ይዛት የመጣው። እንዲህ ነሽ አያሳፍርም። ይሄ ብታገቢው እንኳን ታማኝ ነው። አየሽው ከቤት ውጭ አያድርም፣ አይተኛም። ከሌላም ሴት ጋር ቢሆን ይዘልይ መጣ አይናምብሳ አይደል? እሰይ ምን ይሁን ሰራተኛዋ ተኝታለች። ሰራተኛዋ እሷን አስወጣት። ያንተ ክላስ ደግሞ እንደምታውቀው ነው። ካልሲ አለ፣ በዛ ላይ ያልታጠቡ ይሄ ምክምክ ስፖርት እንሰራባቸው ገምቷል። ክፍል ላጸዳው ስለ የመጣው ስለዚህ እናቴ የለችም። አንተ የተረገስክበት የኔና እናት አልጋ አለ፣ እዛ ላይ ተኛ። በቂ ሻወር አለ። የኛ እመኝ ይሄው እመኝ በቂ ሻወር ሙቅ ሻወር አለው። ከፈለጋችሁ ትንሽ ይሄ ሳውና እንትኑንም አሰርቻለሁ። እዛ እኛ ጋር የተኙ ግቡ። ቁርስ ምናምን እንዴት ነው ይምጣሩ? እኔ እኮ እናትና አባቱ ቤት ይዞኝ ይመጣል። አዎ ይሄ በታሪክ የመጀመሪያው የቤተሰብ ቅልቅል ነው። ሰክራችሁ መጣችሁ ቢሆን እግዚአብሔር ይመስገን። ሌላ ጊዜ ድጋሚ ቅልቅሉን ደግሞ አንቺ እናትና አባትሽ ሊዝም ሽምግልና እንኳን አላስነክሽኝም እኮ ድንገት መጣሽብኝ። ግቡ እንደኛ አባት ቤት መጣ ሳተኛ አትሄድም። እመነኝ ግባ። እንሂድ ግቡ እናተኛ። አይሆንም ግቡ እናተኛ። እኔም በጥፊ ከምትመቱኝና 1 ሚሊዮን ብር ከሚሰጣችሁ ቆንጆ 1 ሚሊዮን ተሰጥቶኝ በጥፊ መትቼሽ አመመኝ ካልሽ ምቀኝነት አለብሽ ማለት የሰው ደስታ አስደስትሽም ማለት ነው። አሁን 1 ሚሊዮን ስንቀበል 50-50 እንካፈላለን። አንቺም እኔም በፍቅር ሄድን ማለት አይደለም። ዝም ብለሽ በባዶ አታጓጊኝ እንጂ ይሄንን ትፈልጊዋለሽ። ተበርቸ ሰላም ብላለሽ እኮ እኔ አታምሪም አላ ግን ከ1 ሚሊዮን በላይ አታምሪም። 1 ሚሊዮን ስላላየሽው ነው እንዴት እንደሚያም አይደለም። 1 ሚሊዮን ተከፍሎኝ ዝም ብሎም በልበል ነው የሚለኝ። ሰላም ሁኚ።